ልጆችን መስመር ማስያዝና ለማድረቅ የምናደርገው ጥረት በሙሉ ታዲያ ይሄ ሁሉ ልፋታችንም ማለት ነው አላህ ይመነዳል ያ አላህ የመልካም ሰሪዎችን ምንዳ አያጠፋም ኢነላህ ላ ዩዲኡ አጅረ መን አህሰነ አመላ አመል ተርበዊ ዒባዳ ነው ተቀርቡ ኢላላህ እነዚህ የአላህ አማናዎችን ለመጠበቅ ነው ሁሉ መስዋዕትነት ከፍለው ነገ አላህ ፊትም ተጠያቂነት ፈርተህ ነው አይደለም ስለዚህ አላህ በሚጠየቅህ ከሆነ ባለ መስራትህ በመስራትህ ይመነዳል እንዳትረሳ ከሰላትህ ከቁርአንህ ከዚክርህ ከሰደቃህ እኩል ቫልዩ ያለው ነገር አድርገህ ውሰደውና አትሰላች አትታከት ደንታቢ ስለመሆን ወይም ተስፋ ለመቁረጥ እጅ አትስጥ በምንም ተአምር አትራቅም ኢነርጂ የሚሰጥ ነገር ነው አዎ ይሄ በአላህ ተውፊቅ የሚመጣ መስዋዕትነታችን ፍሬ የሚሰጥበት የአላህ ተውፊቅ የሚፈልግ ነገር ቢሆንም አላህ ከንቱ አያስቀርብ ብለህ ነው አላህ ብሏል ኢነላህ ላ ዩዲዑ አጅረ መን አህሰነ አባ ኢነላህ ላ ዩስሊሁ አመለ المفسدين እንዳለው ማለት ነው አላህ የአጥፊዎችን ስራ እንደማያስተካክለው ሁላ የመልካም ሰሪዎችንም ስራ አያጠፋም አያበላሽባቸውም